ወሃቢያ ማለት እኮ ያ ጀማ መውሊድ ከማክበርና ሰው ከመግደል የትኛው ነው ሐላሉ ብለህ ብትለው ሰው መግደል ሐላል ነው የሚልህ ጀግና ነው። ሰው መግደል ሐላል ነው የሚልህ ጀግና ነው። ወሃቢያ ብላ በምትጣራቸው አህሉ ሱና ወልጀማዎች ላይ በጣም ከልክ ያለፈ ከባድ ጥላቻ ያለባት ልጅ ናት። አላህ ይህንን ድፍንና ጨለማ የሆነ ጥላቻዋን ገፎ ወደ ሱናውና ወደ ተውሂዱ ብርሃን ይምራት። ይሄንን ነው የምንመኝላት። የተሳሳተ ሰው እንዲያስተካክል፣ ያጠፋ እንዲታረም፣ አጠቃላይ ሰዎች መስተካከላቸውን እንጂ የብሽሽቅን ስራ አይደለም የምንፈልገው። ልጅቱ አብዛኛው ቪዲዮቿን ብታዩት በማስረጃ ሳይሆን በጥላቻ የተሞላ ንግግርና እሷ አስተሳሰብ ከሷ ተቃራኒ የሆኑ ሰዎች ላይ መልስ ሰጣለሁ አስተካክላለሁ ብላ በምትሰራው ስራ ከምታስተካክለው ይልቅ የምታበላሸው የበዛባት አጠቃላይ አካሄዱ ሁሉ የጠፋባት ልጅ ናት። ይሄንን ገረው ንግግሯን የሰማና ያስተዋለ ሁሉ የሚረዳውና ግልጽ የሆነ ጉዳይ ስለሆነ ነው። ምክንያቱም ንግግሮቿ ሁሉ በማስረጃ ሳይሆን በድፍን ጥላቻ የተሞላ ነው። ወሃቢያዎች እንደዚህ ያደርጋሉ በሚል ውሸት፣ ወሃቢያዎች እንደዚህ ሰርተዋል በሚሉ ቅጥፈቶች በሙሉ የተሞላ ነው። ያው ይሄንን እሷን ፈጥራ ላታወራው ትችላለች። ከላይ የምትሰማውንና ሲባል የነበረውን ነገር እያነሳች ሊሆን ይችላል ይሄን የምትናገረው። ነገር ግን በዚሁ አጋጣሚ ለሷም ይሁን ለመሰሎቿ የዚህን አይነት አስተሳሰብ ላላቸው በሙሉ እስኪ አላህ Subhanahu Wa Ta'ala የተናገረውን አንድ የቁርአን አንቀጽ ብቻ ተመልከቱ። የኛን ንግግር ምናምን ተውትና የአላህን ቃል ስሙና ወደ ተግባር ቀይሩት። አላህ Subhanahu Wa Ta'ala የሆነን ወሬ ሲሰሙ ምንድነው ያለው? ስለጠላችሁት ብቻ እኮ መጥፎ ነገርን ማሰራጨት የለባችሁም፣ እውነቱን ደግሞ መካድ የለባችሁም። በእናንተ ቤት የሱና ሰዎችን አህሉ ሱናዎችን ወሃቢያ ብላችሁ የምትሏቸውን የሚወራባቸው የተለያዩ ወሬዎች አሉ። እነዛን ወሬዎች ግን ቀጥታ ማመንና እንደዚህ ያደርጋሉ አዎ ነው ማለት የሚጠበቅብን ወይስ ማጣራት ተገቢ ነው? በብዛት ሁሉም በእናንተ መስመር ላይ ያለፈ ነው። ወሃቢያ እንደዚህ ያደርጋል፣ ወሃቢያ እንደዚህ ናቸው እየተባለ በጥላቻ የተሞላ ነገር ይዘን እንንቀሳቀስ ነበር እኮ። ነገር ግን ስናጣራ ይሄ ነገር ውሸት ሆኖ ነው የተገኘው። በጭራሽ የሌለባቸው ነገር እየተለጠፈባቸው ነው። ይህንን ነገር ለምን ቆም ብላችሁ አታስተውሩ? አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው የሚለው? ያ አዩሃል ለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃለቲን ፈቱስቢሁ ዐላ ማ ፈዐልቱም ናዲሚን። እናንተ ያመናችሁ ሰዎች ወይ አንድ አመፀኛ የሆነ ሰው የሆነን ወሬ ይዞላችሁ ሲመጣ እንደዚህ ያደረገ፣ እንደዚህ ሰራ፣ እንደዚህ ያደርጋሉ፣ እንደዚህ ይሰራሉ እየተባለ የሆነ ወሬ ይዞላችሁ ሲመጣ ፈተበየኑ ያንን መልእክት ከማስተላለፋችሁ በፊት እንደሰማችሁ ቀጥታ እንደዚህ ያደርጋሉ ማለት ነው እንደዚህ ይሰራሉ ብላችሁ ከማስተላለፋችሁ በፊት ተበዩን ያስፈልጋል። አጣሩ። እውነት ነው ወይ ይሄ ነገር የሚለውን ነገር አጣሩ። የሰማችሁትን ነገር ቀጥታ ወደ ተግባርና ወደ ንግግር ከመቀየራችሁ በፊት ከማስተላለፋችሁ በፊት ፈተበየኑ አጣሩ። ለምንድን ነው ማጣራት ያስፈልገው? አንቱሲቡ ቀውመን ቢጀሃላ ባለማወቅ በመሀይምነት የሰዎችን ክብር ትነካላችሁ፣ ሰዎችን ታስቀይማላችሁ፣ ትጎዳላችሁ። ከዛም በኋላ ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን ከዛም በሰራችሁት ስራ የምትጸጸቱ ትሆናላችሁ ይላል። ያው ይሄ ቀልብ ላለው ሰው ነው የሰራው ነገር ስህተት መሆኑን አውቆ በኋላ የሚጸጸተውና የሚነድመው ማለት ነው። ስለዚህ እቺ ልጅና አምሳዮቿ እስኪ በዚህ የቁርአን አንቀጽ መሰረት የሚባለውን ነገር እስኪ ወደ ማጣራት ሂዱ። ወሃቢያዎች መውሊድን ከማክበርና ሰውን ከመግደል ሰው መግደል ይሻላል ይላሉ ሚልን ነገር ያስተላልፋሉ። በኪታቦቻቸው ደረጃ በዳዕዋዎቻቸው ደረጃ በየትኛው ላይ ነው እስኪ እንደዚህ አይነት ነገርን ከወሃቢዮች የተሰማው? ወሃቢዮች ከምትሏቸው አህሉ ሱና ወል ጀማዓዎች ላይ በሰፈራችሁም ላይ ያለ ይሁን እንደው የትኛውም አካባቢ ላይ ዓለም ላይ ያለ መውሊድ ከማክበርና ሰውን ከመግደል ሰው መግደል ይሻላል ይላሉ የሚል መልእክት ያስተላልፋሉ። ሱብሃንአላህ። ይህንን ነገር ምናልባት ከሌላ ሼኾች ከምትላቸው ሰምታ ሊሆን ይችላል። ቀጥታ ግን ምን አደረገችው? እንዲህ ያደርጋሉ ብላ ወጣች። ይህንን ነው አላህ የሚከለክለው። ይሄ የሙእሚኖች ተግባር አይደለም። ሁሌ የሰው ልጅ አንድ አይነት መሆን የለበትም። አይምሮ ተሰጥቶናል፣ ማገናዘብ አለብን። ለምን ሁሌ በውር ድንብር ትጓዛላችሁ? አለይሰ ፊኩም ረጁሉን ረሺድ፣ ነገሩን በደንብ የሚያስተውልና የሚያስተነትን አንድ ቅን ሰው ከመካከላችሁ እንደው የለም? የተናገርሽው ንግግር ሐቅ እንኳን ከሆነ ማለት መውሊድን ከማክበርና የሰው ልጅን ከመግደል የሰው ልጅ መግደል ይሻላል የሚል ካለ እኛም ከናንተ ጋር ሆነን ይህንን የተናገረውን አካል ማንም ይሁን ማን አብረን እንቃወመዋለን፣ ንግግሩን እንመልሰዋለን፣ አንቀበለውም ነበር። ነገር ግን ምንም አይነት ተጨባጭ በሌለው ወሬ እንደው የጥላቻ ስሜት ስላነሳሳሽና ስለገፋፋሽ ብቻ እንደዚህ አይነት የውሸት ወሬን ቅጥፈትን እያሰራጩ ሙእሚኖችን አማኞችን መረበሽ ምን ይሉታል? ለማንኛውም ምናልባት ልጅቱም ከሰማች ለሌሎችም እንደዚህ አይነት ወሬዎች የጥላቻ ወሬዎች በጣም ብዙ የተሰራጩ ነገሮች አሉ። በወሬ ደረጃ
ደረጃም እንደዚህ ያደርጋሉ እንደዚህ ይላሉ እየተባለ የተሰራጫለ፣ በኪታብ ደረጃም ደግሞ ጽፈው እንደዚህ ያደርጋሉ የተባላለ። ለነገሮች ግን ምን ያስፈልጋቸዋል? ማስረጃ ያስፈልጋቸዋል። ያንን ነገር መጠየቅና ከመሰረቱ ከራሳቸው ከኪታቡ ላይ ያንን ነገር ማየትና ማመሳከር ይኖርብናል። ይሄ አላህ Subhanahu Wa Ta'ala ስላለን ነው። ፈተበየኑ አጣሩ ብሏል። በሙእሚኖች መካከል ግጭትን፣ ረብሻን፣ እንደዚህ አይነት ንትርክን ከመፍጠራችን በፊት ነገሩን ልናጣራ ይገባል። ለማንኛውም ያሰራጨችውን ቅጥፈት በተመለከተ هذا بهتان عظيم ታላቅ የሆነ ቅጥፈት ነው። የሚሰሟቸውም አካሎች ነገሩን ስለማያጣሩ ቀጥታ ስለሚቀበሏቸው እንደዚህ አይነትን ነገር እያስያዟቸው እየሄዱ እንጂ አይደለም ቢድአና የሰው ልጅ መግደል እኩል ሊያደርጉ ይቅርና ቢድአ ራሱ ደረጃ እንዳለው ዑለሞች ይናገራሉ። የትላልቅ ቢድአ ባለቤቶችና ትንንሽ ቢድአ የሚሰሩ ሰዎችን እኩል አድርገን አንመለከትም። ለምሳሌ መውሊድን በተመለከተ አንስታለች። እነሱ ወሃቢያ ከሚሉት ውስጥ ዋነኛው ደግሞ ሸይኹል ኢስላም ኢብኑ ተይሚያ ነው። ሸይኹል ኢስላም ኢብኑ ተይሚያ እስኪ ስለ መውሊድ ምን አለ? መውሊድን ቢድአነቱን ባለማወቅ የሚሰሩ ሰዎች አጅር ሊኖራቸው እንደሚችል ራሱ አስቀምጧል። መውሊድን ከማክበር ሰው ልጅን መግደል ይሻላል የሚሉ ወሃቢያዎች እንዴት ይሄን ሊሉ ይችላሉ? በሱ አባባል ማለት ነው። ሸይኹል ኢስላም ኢብኑ ተይሚያ ኢክቲዳኡ ሲራጢል ሙስተቂም በተባለ ኪታቡ ላይ ፈተዕዚሙል መውሊዲ ወኢትኻዙሁ መውሲመን ቀድ የፍዐሉሁ በዕዱ ናስ፣ መውሊድን ማክበርና በዓል አድርጎ መያዝ ከፊል ሰዎች ይህንን ነገር ይሰሩታል። ወየኩኑ ለሁ ፊሂ አጅሩን ዐዚም፣ ይህንን በማድረጋቸው ትልቅ አጅር ሊኖራቸው ይችላል አለ። ለምን? ሊሑስኒ ቀስዲሂ ወተዕዚሚሂ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ዓላማው ያማረ ስለሆነና ነቢዩን ሰለላሁ ዐለይሂ ወሰለም በማላቁ ምክንያት ይላል። ስለዚህ አንዳንድ ሰዎች ምንም አይነት እውቀቱ የሌላቸው ተራ አመተናስ የሚባሉ ሰዎች፣ ተራው ህብረተሰብ ማለት ነው፣ መውሊድ ሲባል ነቢዩን ስለሚወድ ብቻ የእሳቸውን ውልደት ለመሳተፍ ብሎ የሚሳተፈው ሰው እንኳን ቢድአ መሆኑን ስላላወቀና ባለው ንያ ማማር ምክንያት አላህ አጅርን ሊሰጠው ይችላል ይላል። እንደዚህ አይነት ፍትሃዊ ንግግርን የሚናገሩ ሰዎችን በእንደዚህ አይነት ጭብጥ በሌለው ወሬ ጥላቻን መንዛት ተገቢ ነው? ስለዚህ ይሄ ብቻ አይደለም፣ ሌሎችም ነገሮች አሉ። አጣሩ ነው። ወደ ኪታቦች ወደሚባለው ነገር መልስ ብላችሁ ተመልከቱ። ይህንን ይሰራሉ፣ ይህንን ያደርጋሉ፣ እንደዚህ ብለዋል፣ ይህንን አድርገዋል፣ እስኪ የታለ? አጣሩ። አብዛኛው የሚባለው ነገር ሰዎችን ወሃቢያ ከሚሏቸው አህሉ ሱና ወልጀማዓዎች መንገድ ለማስጠንቀቅና የነሱን መንገድ እንዳይከተሉ ለማድረግ የተሰራ ሴራ ነው። አላህ ጭፍን ጥላቻችሁን አስወግዶ በውስጣችሁ ላይ የሱናን ብርሃን ያብራላችሁ። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه والسلام عليكم ورحمة الله وبركاته.